ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በስልካችን ጉግል ጄሚናይን በትክክለኛው መንገድ እንዴት መጠቀም እንደምንችል እናያለን። እንደዚሁም ደግሞ በየዕለቱ የምትሰራቸውን ስራዎች አቀላጥፋችሁ ውጤታማ እንዴት እንደምትሆኑ እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን አብዛኞቻችን ስልክ ላይ ጄሚናይ በቀጥታ ይኖራል። እኔ ጋር እንደምታዩት እዚህ ጋር ስላለ ቀጥታ ከዚህ እንትን እላለሁ። ከሌላችሁ ግን ማውረድ ትችላላችሁ ማለት ነው። ፕሌይ ስቶር ላይ ወይም አፕ ስቶር ላይ ገብታችሁ ጉግል ጄሚናይ ብላችሁ ማውረድ ወይም ኢንስቶል ማድረግ ይቻላል። ከዛ አሁን የመጀመሪያ ስራችን የሚሆነው መክፈት ነው። ልክ ስከፍቱት ወደዚህ ያመጣችኋል። ኢሜይል ይጠይቃችኋል። የመጀመሪያችሁ ከሆነ ኢሜይላችሁ ስታስገቡ ስማችሁ ከላይ ይመጣላችኋል። እዚህ ጋር ጄሚናይ የሚለው ስሙ አለ። እዚህ ጋር ደግሞ ሰርች ያደረጋችኋቸው ነገሮች እንዳለ እስከዛሬ ይከፈታሉ ወይም ደግሞ ሳይድ ባሩ ይከፈታል። ይህም ብነካው ከዚህ በፊት አሁን እነዚህ ሰርች ሳደርጋቸው የነበሩ ነገሮች ናቸው ማለት ነው። ባዶ ቦታ ላይ ክሊክ ብታደርጉ ደግሞ ምልስ ይላል። እንደዚህን እየነካችሁ መመልከት ትችላላችሁ። እዚህ ጋር በገባችሁበት ኢሜይል ስም ነው የሚጠራችሁ። የመጀመሪያ ስማችሁ እዚህ ጋር ይቀመጣል። ከዛ በኋላ ማድረግ የፈለጋችሁትን ማድረግ ነው። ለምሳሌ ፎቶ ክሬት ማድረግ ከፈለጋችሁ ወይም ኢሜጅ እዚህ ጋር ክሬት ኢሜጅ የሚለውን ነክታችሁ የምትፈልጉትን ፎቶ ክሬት ማድረግ ትችላላችሁ። ለምሳሌ ክሬት ኢሜጅ ልበለው። ከዛ እዚህ ጋር ትጽፉለታላችሁ። የምትጽፉለት አሁን በአማርኛ ሊሆን ይችላል፣ በእንግሊዝኛ ወይም እናንተ በምትችሉት ቋንቋ መጻፍ ትችላላችሁ ማለት ነው። ለምሳሌ በአማርኛ ልጻፍለት። ምሳሌ ስለሆነ ቀለል ያለ አስገብቼበታለሁ። ሶፋ ላይ የተቀመጠች ሴት ብየዋለሁ። እናንተ ዝርዝር የሆነ ነገር ታስገባላችሁ። ከዛ እዚህ ጋር ትልኩለታላችሁ ማለት ነው። ፎቶ እንደምታዩት ደርሶልኛል። ከዛ ይሄንን አውርጄ ለተለያየ ነገር መጠቀም እችላለሁ። ለምሳሌ ኢትዮጵያዊ ከፈለኩ ደግሞ ኢትዮጵያዊ ብዬ እዚህ ጋር መጻፍ ይቻላል ማለት ነው። ለማውረድ አሁን ጫን ብላችሁ ትይዙትና እዚህ ጋር ሴቭ የሚል አለ። ይሄን ብትነኩ ሴቭ ይሆንላችኋል። ኦፕን ብለን ቼክ እናድርገው። እዚህ ጋር አሁን እንዲህ አይነት ፎቶ ክሬት አደረግን። እንደገና ደግሞ አዲስ ትዕዛዝ መስጠት ከፈለጋችሁ እዚሁ መቀጠል ይቻላል። ወይም እዚህ ጋር ተመልከቱት። ይሄኛው አዲስ ቻት ማድረጊያ ነው እዚህ ጋር ያለው። ይሄን ስነኩ ደግሞ አዲስ ይከፈትላችኋል ማለት ነው። ለምሳሌ ደግሞ እዚህ ጋር ልምጣና የሆነ ጥያቄ ልጠይቀው። ሃው ቱ ሜክ መኒ ኦንላይን ብየዋለሁ። ከዛ እዚህ ጋር እልክለታለሁ። አሁንም እዚህ ጋር እንደምትመለከቱት ሰፋ ያለ መልስ አምጥቶልኛል። ስለ እናንተ ደግሞ በዝርዝር በነገራችሁት ቁጥር መልሱም ከእናንተ ጋር በጣም የተቀራረበ ይሆንላችኋል። የመጣላችሁን መልስ ደግሞ እንዲያነበው ከፈለጋችሁ እዚህ ጋር ትመጡና ስነኩት ማንበብ ይጀምራል። Making money online in 2025 ይሄን ስትነኩት ደግሞ ይቆማል ማለት ነው። ስለዚህ ፎቶ ክሬት ማድረግ በጽሁፍም እንዴት እንደምንጠይቀው አይተናል። ይሄን ግን ለምሳሌ ለሌላ ቀን የምፈልገው ይሆናል። ስለዚህ ስም ሰታችሁ ሴቭ ማድረግ ወይም ማስቀመጥ ይቻላል። እዚህ ጋር እንምጣና ሳይዱ እንትን ዋጋ ከዛ ይሄን ነበር አሁን የጠየቅነው ሜክ መኒ ኦንላይን የሚለው ጫን ብላችሁ ትይዙታላችሁ። ጫን ብላችሁ ስትይዙት ሪኔም የሚል ይመጣል። ሪኔም ከዛ ይሄንን የብር አማካሪያችሁ ማድረግ ትችላላችሁ። ወደፊትም ከዛ እዚህ እየመጣችሁ ስለ ብር መጠየቅ ሲኖርባችሁ ይሄንን መጠየቅ ይቻላል ማለት ነው። ለምሳሌ ፋይናንሻል አድቫይዘር አልኩት። ከዛ በዚህ ስም ይቀመጣል። ሪኔም አድርገነው እንወጣለን። ሌላ ጊዜውን መጠቀም ስንፈልግ እንዳልኳችሁ እዚህ ጋር ስንመጣ እኛ በቀየርነው ስም እናገኘዋለን ማለት ነው። አሁን ደግሞ እዚህ ጋር ለምሳሌ ኒው ልበልና በአማርኛ ደግሞ አንድ ጥያቄ ልጠይቀው። ለምሳሌ እንዴት ጤናን መጠበቅ ይቻላል ብየዋለሁ። እልክለታለሁ። ተመልከቱት። አሁንም ዝርዝር ነገሮች እያመጣ ነው። አሁን ጄሚናይ ከሌሎች ኤአይዎች በተሻለ አማርኛ ላይ በደንብ የሰለጠነ ነው ማለት ነው። ከዛ ሌላም ጊዜ ጥያቄ ሲኖረኝ እዚሁ እየመጣው ጠይቀዋለሁ። እሱንም ለማድረግ ሴቭ አድርገን ይሄንንም ማስቀመጥ እንችላለን። እሱንም ለማድረግ እዚህ ጋር እንምጣና ከዛ ይሄንን ጫን ብለን እንይዘውና እዚህ ጋር ሪኔም እናደርገዋለን። ለምሳሌ ይሄን ላጥፋውና እንዳለ የግል ሐኪም ብየዋለሁ። ከዛ ሪኔም እላለሁ ማለት ነው። እዚህ ጋር እናንተ ስላላችሁበት ሁኔታም ልጽፉለት ትችላላችሁ። ኪሎ መቀነስ፣ መጨመር እንደፈለጋችሁ። ሌሎች የጤና ጥያቄዎችም ካሏችሁ ከዛ መጠየቅ ይቻላል ማለት ነው። አሁንም እዚህ ጋር ኒው እንበልና በጽሁፍ ከመጠየቅ በተጨማሪ ደግሞ ለምሳሌ ፎቶዎች ሊሆኑ ይችላሉ፣ ፒዲኤፍ የተቀመጠ የተለያየ ነገር ካላችሁ እሱን ማምጣት ይቻላል። እዚህ ጋር የመደመር ምልክት አለ። ይሄን ስነኩ ተመልከቱት። ከካሜራ ወይም ቀጥታ ፎቶ ማንሳት፣ ጋለሪ፣ ፋይሎችን ማምጣት፣ ከዋን ድራይቭ ማምጣት ይቻላል። ለምሳሌ ፋይል የሚለው ውስጥ ልግባ። ፍቃድ ይጠይቃችኋል። አግሪ ትሉታላችሁ። ይሄንን ከዛ እዚህ ጋር እንደምታዩት ብዙ ፋይሎች አሉ። መምረጥም ይቻላል። እዚህ ጋር ትመጡና ቪዲዮ ነው፣ ኢሜጅ ነው የመሳሰሉትን መለየት ይቻላል። ለምሳሌ ዶክመንት ከሆነ የፈለኩት ዶክመንት ብዬ እገባለሁ። ዳውንሎድ የሚለው ውስጥ ልግባና ለምሳሌ ይህን ፒዲኤፍ ከፈለኩት እነካዋለሁ። በቀጥታ እዚህ ጋር ይጫናል ማለት ነው። ከዛ በኋላ ከፒዲኤፉ ላይ ጥያቄ እንዲያወጣልኝ ማድረግ ይቻላል። ፓወርፖይንት አውትላይን እንዲያዘጋጅልኝ ወደ አማርኛ ወደ እንግሊዝኛ ወደ ፈለጋችሁት ቋንቋ እንዲተረጉምላችሁ ማድረግ ይቻላል። እዚህ ጋር እናንተ ትዕዛዛችሁን
ማስገባት ብቻ ነው የሚጠበቅባችሁ። እዚህ ጋር ደግሞ መምረጥ ትችላላችሁ። ለምሳሌ ክሬት ኢሜጅ፣ ካንቫ፣ ቅድም ስናያቸው የነበሩ ጋይድድ ለርኒንግ የሚል አለ። እዚህ ውስጥም ገብታችሁ የተለያዩ ትምህርቶችን መማር ይቻላል ማለት ነው። እዚህ ጋር ደግሞ በድምፅ መጠየቅ ትችላላችሁ። በአማርኛም በእንግሊዝኛም በሌላም በምትችሉት ቋንቋ። ለምሳሌ ልንካውና ሃው ቱ ክሬት ዩቲዩብ ቻናል። እንደምታዩት ዩቲዩብ ቻናል እንዴት ክሬት ማድረግ እንችላለን የሚል ጥያቄ ጠይቄዋለሁ። Creating a YouTube channel is a straightforward process, but setting it up correctly from the start. እንደምታዩት ያመጣል። ከዛ በኋላ በድምፅ ስለጠየቁት በድምፅ ያነብልኛል። ካልፈለኩ ደግሞ ድምፁን እዚህ ጋር አስቆመዋለሁ ማለት ነው። ለምሳሌ ደግሞ በአማርኛ ልጠይቀው። አሁንም እዚህ ጋር ልምጣና እንዲሁ ልበል አዲስ። ከዛ ለምሳሌ አሁን የተለያዩ ሞዴሎች አሉ። ቲንኪንግ ሞዴል፣ ብዙ ሞዴሎች አሉት። በነፃ መጠቀም እንችላለን፣ ባንችለዋለን። ያኛውን ለመጠቀም አፕግሬድ ማድረግ ይኖርባችኋል። ነገር ግን አብዛኛውን እዚሁ አክሰስ ማድረግ ትችላላችሁ በበቂ ሁኔታ ማለት ነው። ቀጥታ ከጄሚናይ ጋር ማውራት ከፈለጋችሁ ይህንን ነክታችሁ ማውራት ትችላላችሁ። ለምሳሌ ልንካው። የዩቲዩብ ቻናል እንዴት መክፈት እችላለሁ? የዩቲዩብ ቻናል መክፈት ቀጥሎ ያሉትን ደረጃዎች ትከተላለህ። መጀመሪያ የጉግል አካውንት ሊኖርህ ይገባል። ከዚያም በኮምፒውተርህ ወይም በሞባይል ስልክህ ወደ ዩቲዩብ ትገባለህ። ከላይ በስተቀኝ በኩል አቋርጬዋለሁ። እንደምታዩት የዩቲዩብ ቻናል እንዴት መክፈት እንችላለን ብዬው ነበር። እዚህ ጋር ከዛ አወራልኝ ወይም ደግሞ በጽሁፍ መልሶቹን እየነገረኝ ነበር ማለት ነው። ስለዚህ በጣም ብዙ አማራጮች አሉላችሁ። ስለዚህ እናንተ በፈለጋችሁት መንገድ እዚህ ጋር መጠየቅ ትችላላችሁ ማለት ነው። የተለያዩ ሴቲንጎችን ደግሞ መቀየር ከፈለጋችሁ ማድረግ ይቻላል። ከላይ ትመጡና ስማችሁን ወይም የስማችሁን መጀመሪያ ትነካላችሁ። ወደዚህ ያመጣችኋል። እዚህ ጋር ከዛ ከስር ሴቲንግ የሚል አለ። ሴቲንጉን ማስተካከል ይቻላል። እዚህ ጋርም የተለያዩ አማራጮች አሉ። አካውንታችሁንም እዚህ ጋር ስዊች ማድረግ ወይም መቀየር ትችላላችሁ፣ በሌላ አካውንት መጠቀም ከፈለጋችሁ ማለት ነው። ለምሳሌ ደግሞ እዚህ ጋር ስለ ራሴ የሆነ ነገር ልጻፍና ካሁን በኋላ አብሮን ክሬት እንዲያደርግ ላድርገው። ዩቲዩብ ቻናል አብረን ክሬት እናደርጋለን ከሱ ጋር። ከዛ በኋላ የዩቲዩብ ሀሳቦችን ወይም ደግሞ የኮንቴንት ሀሳቦችን እንዲሰጠኝ ጠይቀዋለሁ ማለት ነው። ለምሳሌ አዲስ የዩቲዩብ ቻናል መክፈት ፈልጋለሁ። የምኖረው ኢትዮጵያ ነው። እንዴት ውጤታማ መሆን እችላለሁ? ዩቲዩብ ላይ ልምድ እንዳለው ሰው ከሆነ አማክረኝ እለዋለሁ ማለት ነው። ከዛ እዚህ ጋር እልክለታለሁ። ከዛ ተመልከቱ ዝርዝር ነገሮችን እየሰጠኝ ነው ማለት ነው። እዚህ ጋር እነዚህን አነባለሁ። እንደ ልምድ ግን እንዳልኳችሁ እዚህ ጋር እንመጣና እንቀይረዋለን። ሁሌ እሱን ማማከር ስንፈልግ እዚህ ውስጥ ነው የምንገባው ማለት ነው። ይሄኛውን ስሙን እንቀይረውና ለምሳሌ ዩቲዩብ ኤክስፐርት ብዬ ስም ሰጥቼዋለሁ። እናንተ ማንኛውንም ስም ልሰጡት ትችላላችሁ። ዋናው ሌላ ጊዜ ስትመጡ ወይም ስትመለሱ ያስታውሳችኋል፣ ከዛው ይቀጥልላችኋል። እንደምታዩት እዚህ ጋር ሞኔታይዝ ለመሆን የሚያስፈልጉ ነገሮችን እየነገረኝ ነው። ከዛ እቅዶችን ሁሉ ያወጣልናል ማለት ነው። ከዛ በኋላ የቪዲዮ ሀሳብ እንዲሰጠን ማድረግ ይቻላል። ከዛ እዚህ ጋር ያላችሁበትን ዘርፍ ልትነግሩ ትችላላችሁ። ለምሳሌ አካውንታንት ነኝ፣ ዶክተር ነኝ፣ የተለያዩ ያላችሁበትን ነግራችሁ ከእናንተ ጋር የሚሄዱ ኮንቴንቶችን ያዘጋጅላችኋል ማለት ነው። ከዛ በኋላ ያንን እየተከተላችሁ ውጤታማ መሆን ይቻላል። ይሄ እንደ ምሳሌ ነው። እናንተ በተለያዩ ዘርፎች ላይም እንደዚህ መጠየቅ ይቻላል ማለት ነው። ስለዚህ ጄሚናይን ለመጠቀም መነሻ የሚሆን ነገር አግኝታችኋል ብዬ አስባለሁ። ይህ ቪዲዮ ከተመቻችሁና በስፋት እንዲሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።